ዛሬ ሁላችሁ በሀገራችሁ ነጠላ ኩታ ፏ ብትን ብዬ መጥቼላችኋለሁ። አያችሁ የሀገራችሁ ኩታ እንዲህ አምሬ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ እንግዲህ በሀገራችን ጥበብ ፏ ብትን ብዬ መጥቻለሁ። ማን እንዳለበሰኝ ያው እነግራችኋለሁ ማለት ነው። እና የወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝና የምትፈልጉት ካለ ንገሩኝ፣ አስመጣላችኋለሁ። ያኔ ብዙ አይነት ነው ያለው። ለጊዜው ግን ይሄንን ነው ያመጣልኝ። የሚገርማችሁ ነገር ልጁን ማቀው ቲክቶክ ላይ ነው። ቲክቶክ ላይ አይቼ ሲሰራ ሙኪን ታውቁት ይሆናል፣ ስሙን አላውቀውም። ቲክቶክ ላይ ሼር አረኩት፣ ያኔ እንትን ፎሎ አረኩት። ከዛ ሲሰራ ደስ አለኝ። እንዲህ ሰርቶ ሰው ያገኛል። ማሻአላ ይህም እኮ ስራ ነው። እንደውም ይሄ በጣም ቆንጆ ነው። የሀገራችን ጥበብ የሚያምር ኩታ ጋቢ ምናምን እየሰራ ያስተዋውቃል እና እንዲያውለት እንትን እያለ ነው። ከዚያ ፎሎ አረኩት፣ ቁጥሩን እንዲጽፍልኝ እንትን አረኩለት፣ ሚሴጅ አረኩለት ማለት ነው። በእንትኑ በጻፍኩለት ከዛ ወደው መለሰልኝና ቁጥሩ ሰጠኝ ማለት ነው። እና ነጠላ ፈልጋለሁ፣ እንደዚህ አይነት ቀሚስ እንደዚህ የሚያምር ፈልጋለሁ አልኩት። የት ነው ቤት ሲለኝ እንዲህ አልኩት። ከዛ ለምን ትናንት ይዞ ከቻ አይልም፣ ሰፍቶ አያችሁ፣ ተሰፍቷል። የት አለ ስፌቱ? ይኸው እንደዚህ ሰፍቶ ሁለቱን አገናኝቶ ማለት ነው። ሰፍቶ ቋጭቶ ይዞልኝ መጣ። ሲመጣ እኔ ደግሞ በር ሲያንኳኩ ወጥተው ሲከፍቱ አሚናን ነው የምፈልጋት ይላል። ከዛ ወጥቼ ማን ነው የመጣው እኔን የሚያውቅ ደግሞ ማን ነው ብዬ ተነስቼ ወጣሁኝ። ከዛ እኔ እንግዲህ በቲክቶክ ነው ያየሁት። ከዛ እኔ ትናንት ያናገርኩሽ ነኝና ይሄው ይሄንን ከራሴ ስጦታ ይዤልሽ መጥቻለሁ ብሎ ይሄንን ይዞልኝ መጣ። ደስ አይልም? ገረመኝ በጣም። ወይኔ የአገሬ ልጆች እንደው ብዙልኝ፣ የትም ሀገር ብዙ ሁኑ፣ ሀበሻ የተባለ ይብዛ፣ ጥበባችሁም ይብዛ፣ እውቀት ይስጣችሁ ብዬ መረኩት። ግባ ብለው አልገባም፣ ቤትሽን በቃ ይሄ ነው ቤትሽ አየሁኝ። በሌላም ጊዜ ደግሞ ተደዋውለን የምትፈልጊውን አመጣልሻለሁ ብሎኝ ይሄንን ይዞልኝ መጣ። ከዛ እኔ ደግሞ አለባበሱን አላቅ፣ እንደው ባካችሁ አልብሱን ብዬ በዛ ሳረግ ስንት ሰዓት የጀመርኩ መሰላችሁ? እኔ ለብሼ አላቅም እንደዚህ አይነት ነጠላ ምናምን ለብሼ አላቅም እንደዚህ ማለት ነው። ከዛ አሳየኝ። እኔም ይሄው ፏ ብትን ብዬ ለእናንተ ላሳያችሁ መጣሁኝ። እናንተም ከፈለጋችሁ ንገሩኝና አስመጣላችኋለሁ የምትፈልጉት። በጣም የሚያምር ደስ የሚል ላችሁ ላይ ስታደርጉ የማይንሸራተት ተንሸራቶ እንትን አይልም። ቁጭ እንዳደረጋችሁት ቁጭ ነው የሚለው። እኔ ለመጀመሪያ ጊዜ እንደዚህ አይነት ስለብስ እና ጥለቱ ራሱ ደስ ነው ያለኝ። አያችሁ ጥለቱ እንዴት እንደሚያምር፣ ለየት ያለ አሰራር በጣም ነው የሚያምረው። እኔ ወደድኩት በቃ። ቀሚሱንም እንደዚህ ስራለኝ። አሁን ቀሚስ ብቻ የምፈልገው የዚህን አይነት ስራለኝ አልኩት። አብሽር ያለኝ እና በጣም ወድጄው ይሄንማ ለእህቶቼ ማሳየት አለብኝ። በእርግጥ ታውቁታላችሁ እናንተ። ለእኔ ግን ብርቄ ነው በጣም። እንቅልፍ ሳይዘኝ ነው ያደርኩት። እንዴት አድርጎ ነው የሰፋው ብዬ፣ እንዴት አድርጎ ነው ይሄንን እንደዚህ ገምዶ አሰማምሮ ያመጣው? ምን አይነት ሰው ነው? ገረመኝ በጣም በጣም በጣም። እንዴ አይነት ቁም ነገረኛ አለ። አያቸው የእኛ ሰዎች ማሻአላ ብያለሁኝ። እንደው አላህ ይጨምርልን። እንደዚህ አይነቶችን ስትፈልጉ ንገሩኝና አሰራላችኋለሁኝ። ይሄው እንደዚህ አሰማምረውኛል። ያው ማች ባይሆነው ከዚህ ጋር ይሄ ሌላ ነው። ግን ያው እንግዲህ ሰው ባለው አይደለ? ምንድነው የሚባለው? ተረት እኮ ያለው ሰው ባለው ነው የሚሸነው የሚባለው። እንዳስቁብኝና ይሄው እንደዚህ አምሬላችኋለሁ። እንደኔ ማማር የምትፈልጉ ንገሩኝና አስመጣላችኋለሁ። እንትኑ ደግሞ በጣም ደስ ካለኝ ነገር ደግሞ
ዛህማ የለውም። ያኔ ርብሽ የሚያደርግ አይደለም። አሰራሩ አይረብሽም። በቃ ደስ አይልም። አይረብሽ ምን አይል በቃ ፍዝዝ ያለ ደስ የሚል በቃ የምፈልገውን ከለር እንዴት እንዳወቀው አላውቅም። ይዞልኝ ከቻለ እላችኋለሁ። እንግዲህ የምትፈልጉ ልጆች ካላችሁ ኮመንት ላይ ጻፉልኝ። እንደገና ደግሞ ቪዲዮዬን እዩ። ዩቱብ ቤት ከሚከፈት ድረስ ቪዲዮዬን እያያችሁ አበረታቱኝ። ቅጣት ተሰጥቶኛል። ቅጣቱ ለመቼ እንደሆነ አልነገረኝም። ያው ግን ጠብቂ ብሏል። እየጠበቅኩኝ ነው። ቪዲዮን እያያችሁ ሼር፣ ሰብስክራይብ፣ ላይክ አድርጉ። አበረታቱኝ። ሌሎችንም እንደዚሁ አበረታቱ። በጣም ባለሙያ እህቶች ወንድሞች አሉ እንደዚህ አይነት የሚሰሩ ስፌት ደግሞ የእንጀራ መሶብ የሚሰፉ አሉ። እንጀራ ማቅረቢያ ምናምን የሚያማምር የሚያቀራርቡ የሚሰፉ አሉ። እንደዚህ አይነቶችን አበረታቱ። ስታገኙ ዩቱብ ላይም ቲክቶክ ላይ ስታገኙ አትለፏቸው፣ አበረታቱ። እሺ እንዳስቁ ደግሞ አለሁንልኝ እኮ ብሎ ነው መከራዬን የማየው። ልምድ ነው ሁሉም የሚፈልገው አይደለ? ልምዶ አለሁኝ፣ ችግር የለውም። እና እንደዚህ ነው እላችኋለሁ እህቶቼ። እንግዲህ የምትፈልጉ ካላችሁ ንገሩኝ። እሺ ስፌቱን ደግሞ ካልተሰፋላችሁ እኔ እሰፋላችኋለሁ። ሰውየው ልጁን ማለት ነው የሰፋውን ልጅ አሳየኝ ለውና አይቼ እሰፋላችኋለሁ። የምትፈልጉ በቁም ነገር የምትፈልጉ ከሆነ ንገሩኝ። እኔ ሰፍቼ አሰማምሬ አቀብላችኋለሁ። እዚህ ቅርብ ካላችሁ ሳውዲም ከሆናችሁ አሉ ልጆች የሚመጡ እልክላችኋለሁ። እኔ ከእናንተ ምንም ትርፍም ምንም አልፈልግም። ብቻ እኔ ገዝቼ እናንተ ከወደዳችሁት ልጁን ለማበረታታት ከሱ እያመጣሁኝ እልክላችኋለሁ። እኔ ትርፍ አልፈልግም። እሺ እህቶቼ እናንተ የምትፈልጉትን ብቻ ንገሩኝና እልክላችኋለሁ። ብዙ አይነት ከለር አለኝ ብሏል። ብዙ አይነት ቀሚሱ እንደዚህ አይነት ጥለት ደግሞ አሰራሩን የምትፈልጉትን ንገሩኝና ዲዛይኑን አሳዩኝና እሰራላችኋለሁ ብሏል። በጣም ጎበዝ ልጅ ነው እና ታገኙት ይሆናል ቲክቶክ ላይ። ያው እኔም ደግሞ ወይ እንትን ላይ ሼር አደርግላችኋለሁ። እሺ እና ይሄን ይመስላል እህቶቼ። ዛሬ ደስ ብሎኛል። ነጠላ ለብሻለሁ፣ ኩታ ለብሼ አላቅም። አገር መግባት ለካ አንዳንዴም ይጠቅማል። ይሄው ተከብሬ በክብር ቤት ድረስ መጣልኝ። አይገርምም? ደስ አይልም? ይሄ ትልቅ ክብር ነው። ደስ ብሎኝ እባክህ ግባ ትንሽ እናውራ ስለ ስራም ስለምናምን ስለው ቸኩላለሁ፣ ስራ አለብኝ እንትን እየሰራሁኝ ነው አለ። እንደዚህ እየሰራሁኝ ትቼ ነው የመጣሁት ለአንቺ ላቀብልሽ። አንቺ ዛሬ ማስደሰት ነው የምፈልገው እና ሰፕራይዝ ላደርግሽ ፈልጌ ነው አለኝ። በጣም ደስ ብሎኝ መርቄው ሄደ። ገበያህንም ይክፈትልህ ብዬው ሄደ ማለት ነው። እና እህቶቼ ከፈለጋችሁ ንገሩኝ። አታምርም? በጣም ነው የምታምረው። እኔ ወድጃለሁ ሞት። እኔ ለብሼ አላውቅም እንደዚህ ብያችኋለሁ። ይኸው ዛሬ ለበስኩኝ። ጋቢ ግን ለብሻለሁ። ጋቢ ነበረኝ። እሱንም ትንሽ ጊዜ ነው የለበስኩት፣ ብዙ አልለበስኩም። ያው ሳውዲ ላይ አይፈለግም ታውቃላችሁ፣ ይሞቃል። ወደዚህ ነው መልሼ ላኩት። ሲሄድ ይዤው ነው የሄድኩት። መልሼ ደግሞ ወደዚህ ለቤተሰብ ላኩላቸው። ይሞቃላ እዛ አያስፈልግም። ይችን ግን ባገኛን ኖሮ እንዴት ለብሳን ነበር እዛ። የለም አላገኘውም። ከሽፎን ጋር የሚመጣ አለ። አያምርም እንደዚህ። ይሄ እኮ በጣም ነው የሚያምረው፣ በጣም ነው የሚያምረው። እና ይሄን ነው ዛሬ ምላችሁ እና ሼር አርጉልኝ፣ ሰብስክራይብ አርጉኝ። የምትፈልጉትን ንገሩኝና አስመጣላችኋለሁ። ወደ ሳውዲን ከሆነ ልክላችኋለሁ። የሆነ ሴትዮ የምትመላለስ አውቃለሁኝ። በየሳምንቱ መታ ትሄዳለች። እንደውም ለእኔም የረሳሁት እቃ ነበረ ይዛልኝ መታለች። ያው ኪሎ 20 ብር ትላለች፣ 20 ሪያል ማለት ነው። በሳውዲ ነው የምትቀበለው። በዚህ እንኳን አላወቅኩም። ጠይቄ ልክላችኋለሁ። አብሽሩ ብቻ እናንተ ከፈለጋችሁ ንገሩኝ፣ አመጣላችኋለሁ እላችኋለሁ። ቀሚስም አለው። ይሄ ግን ቀሚስ የለውም፣ ነጠላ ብቻ ነው። ስራ ላይ ብየዋለሁ። እሱን ደግሞ አሰርቶልኝ ሲያመጣ አሳያችኋለሁ። እሺ እና እንደዛ ነው። እንዳትረሱ በደንብ አድርጋችሁ እዩት፣ ቪዲዮውን እዩት። ጥበቡንም በደንብ አድርጋችሁ አይታችሁ ንገሩኝ። እሺ ያው አለባበሱንም ያው ከኔ ተማሩ። አያቻለ በደንብ ነው የለበስኩት። ከኔ ተምራችሁ
በደንብ አድርጋችሁ ትለብሳላችሁ። እረፍት ስትወጡ የኢጃዛ ቀን ፋብትን ትላላችሁ። ሽፎን ለብሳችሁ። እኔ ሽፎንም የለኝም ምንም የለኝም። አልሐምዱሊላህ ሽፎንም የለኝም። አስለን እኔ አልወደውም። እሺ በሉ ይሄን ይመስላል።